ሰላም ጤና ይስጥልኝ እንዴት ናችሁ? እኔ ተክሌ ነኝ። ዛሬ በዚህ ቪዲዮ የምናወራው ስለ ፒችትሪ እና ስለ ኤአርፒ ይሆናል። የፒችትሪ ሶፍትዌር እና የኤአርፒ ሶፍትዌር ምንድነው ልዩነቱ፣ ምንድነው ጥቅሙ፣ ምንድነው ጉዳቱ የሚለውን በአጭር ደቂቃ ውስጥ ለማየት እንሞክራለን። መጀመሪያ ፒችትሪ ከኤአርፒ የሚለየው ኢንቴግሬትድ የሆነ ሲስተም ባለመሆኑ፣ ሁለተኛ ለፋይናንስ ብቻ የሆነ ሶፍትዌር ስለሆነ፣ ሶስተኛ ክራክድ የሆነ በተለይ እኛ ሀገር ላይ የሚጠቀሙት ሶፍትዌር አብዛኛውን የኢትዮጵያ ካምፓኒዎች ክራክድ የሆነ ሶፍትዌር ነው። አራተኛ ስንመጣ ከማኑዋል ያልተናነሰ ከወረቀት እንደ ወረቀት ማለት ነው። ትራንዛክሽኖች ወይም ጆርናሎች የሚያልፉት በማኑዋል ማለት ነው። ስለዚህ ከወረቀት ወይም ከኤክሴል ባልተናነሰ ሁኔታ ነው ፋይናንስ ላይ ትራንዛክሽኖች የሚያሳልፈው ማለት ነው። እና ፒችትሪ አሁን ላይ ብዙ ሀገራቶች እየተውት ያሉት የሶፍትዌር አይነት ነው። ምናልባት ወደፊት ራሱን አፕግሬድ አድርጎ እንደ ኤአርፒ ራሱን ስኬል አፕ አድርጎ ካልመጣ በስተቀር አሁን ባለው የገበያ ሁኔታ ፒችትሪ ከኤአርፒ ሶፍትዌሮች ጋር የመወዳደር አቅሙ እየቀነሰ ነው ያለው ማለት ነው። ወደ ኤአርፒው ስንመጣ ኤአርፒ እንደሚታወቀው አንድ ዳታቤዝ አለው። አንድ ሴንትራላይዝድ የሆነ ዳታቤዝ ከዛ ሁሉንም ዲፓርትመንቶች ያገናኘ ሶፍትዌር ነው። ለኤችአር፣ ለማኑፋክቸሪንግ፣ ለስቶሩ፣ ለሴልሱ፣ ለፐርቼዝ ወይም ለፕሮኪርመንት ሁሉንም በአንድ ዳታቤዝ በአንድ ሲስተም አገናኝቶ ሪል ታይም የሆነ ሪፖርቶችን ማሳየት የሚችል ሶፍትዌር ነው ማለት ነው። ከፒችትሪ የሚለየው ታዲያ በምንድን ነው? አንደኛ ኢንቴግሬትድ በመሆኑ ምክንያቱም ፋይናንስ ፒችትሪ እንደምታዩት የፋይናንስን ብቻ ነበር የያዘው። ኤአርፒ ግን ፋይናንስንም ይዘዋል፣ ፕሮኪርመንትንም፣ ኤችአርንም ሁሉንም ዲፓርትመንት የያዘ ስለሆነ ኢንቴግሬትድ ያደርገዋል ማለት ነው። ከፒችትሪ በዛ መንገድ ይለያል። ሁለተኛው ልዩነቱ አውቶማቲክ ትራንዛክሽኖች ወይም አውቶሜሽን አለው ማለት ነው። ምክንያቱም ሴልሱ ሲካሄድ፣ ኢንቨንተሪው ሲካሄድ ወይም ዴሊቨሪው ሲካሄድ፣ ማኑፋክቸሪንግ ፕሮሰሱን በሚካሄድበት ሰዓት ላይ ሲስተሙ ላይ የሚያልፉ ትራንዛክሽኖች ኳንቲቲ ዋይዝ ቢሆንም በቫሉዌሽን ደረጃ በትራንዛክሽን ደረጃ ከበስተጀርባው አውቶሜሽን አለው ማለት ነው። እና ያን ለፋይናንስ ሞር ከኮንትሮሊንግ አንጻር ኢቫሉዌሽን ከሞኒተር ከማድረግ አንጻር አውቶሜሽኑን በመጠቀማቸው አድቫንቴጅ ይኖራቸዋል ማለት ነው በሲስተሙ። በፒችትሪው ስናየው እንዳየነው ከሆነ የማኑዋል ስራዎች ናቸው የሚካሄዱት። ለምሳሌ ዴሊቨሪ ሲደረግ ስቶክ መቀነስ፣ እንደገና ደግሞ ሲያስገቡ ወደ ስቶር መጨመር በማኑዋል ነው ነበር የሚሰሩት ማለት ነው። እና ሲስተም ላይ ሲሆን ግን ስቶር ላይ ያለ ሰው ስራውን ይሰራል፣ ማኑፋክቸሪንግ ላይ ያለ ሰው ያመርታል፣ ሴልሱ ዴሊቨሪ ያዛል፣ ይሰራል። ያን ሁሉ በሲስተም ሲሰሩ በኳንቲቲ ዋይ ሲሰሩ፣ ሲስተም ግን አውቶማቲካሊ ቫሉዌሽን እየሰራ ቦዝ ፐርፒቹዋል እና ፔሪዲክ የሆነ አውቶሜሽን አለው ወይም ቫሉዌሽን አለው ማለት ነው። እና ያንን ነገር በሙሉ አንድ ላይ ያቀናጀ ሲስተም ነው። ሶስተኛው ስንመጣ የኤአርፒው ሌላኛው አድቫንቴጅ ከዲጂታላይዝድ አንጻር አጠቃላይ ዲጂታላይዝድ ማድረግ ማለት ድርጅቱን ሁሉንም ዲፓርትመንት በአንድ ሲስተም ካስተሳሰረን ነገሮችን ወይም ትራንዛክሽኖችን ወይም ደግሞ አክቲቪቲዎችን በሙሉ ዲጂታላይዝ ያደረግናቸው ማለት ነው። ስለዚህ በጣም ብዙ አድቫንቴጆች አሉት ማለት ነው። በኤአርፒ በሚሰሩበት ሰዓት ከዶክሜንቴሽን አንጻር ከፋይል አንጻር በጣም ብዙ ነገሮችን ማኔጅ የምታደርጉበት ሲስተም ነው ማለት ነው። ሌላኛው ትልቁ አድቫንቴጅ ሪል ታይም ሪፖርት፣ ቅድም እንዳልነው ሪል ታይም ሪፖርት ማየት የሚያስችል ነው። ባለቤቱ ማኔጀሮቹ የትም ቦታ ሆነው በስልካቸው አክሰስ ማድረግ የሚችሉበት ፕላትፎርም ነው ማለት ነው። ይሄኛውን አንደኛ ዲሲሽን ለመስጠት፣ ሁለተኛ አክሽኖችን ለመውሰድ ኮስት ራሱ ይቀንሳል። ምክንያቱም ኮስት ጋር ስንመጣ በየዲፓርትመንቱ እንደ ፒችትሪ አንዳንድ ሶፍትዌር እንግጠም ብንል ለኤችአር አንድ፣ ለማኑፋክቸሪንግ አንድ፣ ለሴልስ አንድ እያለን ሌላ የተለያየ ሶፍትዌሮችን ብንገጥም ከኮስቲም አንጻር ውድ ነው። ፕላስ ደግሞ እነዛን ዳታዎችን ደግሞ ወደ አንድ ሴንትራላይዝ ወደሆነ ዳታ መቀየር ራሱ ሌላ ሄዴክ ነው የሚሆነው። እና እነዛን በሙሉ ብንሰራ በማኑዋል ወይም በሌላ ሶፍትዌር ብንሰራ ኮስቲ ነው ማለት ነው። ኤአርፒ ግን እነዚህን ሁሉ አንድ ላይ የያዘ ስለሆነ ኮስት ይቀንሳል። ከዛ ደግሞ ከወረቀት ንክኪ የሆኑ አሰራሮችን ከፈጠራችሁ ሲስተማችሁ ላይ ሙሉ በሙሉ ኮስታችሁን ትቀንሳላችሁ ማለት ነው። ለወረቀት የሚወጣውን ወጪ በሙሉ ዲጂታላይዝ ካደረጋችሁት ምን ያደርጋል? ኮስታችሁን ትቀንሳላችሁ ማለት ነው።
ሌላኛው ትልቁ አድቫንቴጅ የአርፒ ክላውድ ላይ መቀመጡ ነው። ክላውድ ላይ በመቀመጡ ብራንቾቻችሁን ሲስተር ካምፓኒዎቻችሁን በአንድ ሲስተም በአንድ ዳታቤዝ ወይም በአንድ ኤአርፒ ሶፍትዌር ማኔጅ ማድረግ የሚቻልበት ሁኔታ ነው ያለው። ለምሳሌ ከፋይናንስ አንጻር አንድ ሄድ ኦፊስ ላይ ፋይናንስ ዲፓርትመንት ወይም ፋይናንስ ቲም ቢኖር ሌሎች ብራንቾችን ሞኒተር ማድረግ ቢያስፈልግ እነዛን በሙሉ አንድ ፋይናንስ ሄድ ኦፊስ ላይ ያለ ሰው ወይም ያለ ቲም ሞኒተር ማድረግ ይችላል ማለት ነው። እነዚህም በሙሉ የያዘ ፊውቸር ነው የአርፒ። ፒችትሪ ግን እንዳልኳችሁ መጀመሪያ ላይ ትንሽ በፊትም የተሰራ ሶፍትዌር ስለነበረ አሁን ላይ የዚህ አይነት አድቫንቴጅ የለውም። ምናልባት ወደፊት አዳዲስ ነገሮች እየተጨመሩበት ይመጣሉ። እኛ ሀገር ግን ያለው የፒችትሪ ሶፍትዌር አሁን ላይ ባለው ሁኔታ ድርጅቶችን ያማከለ ወይም እድገትን ያማከለ አይደለም ማለት ነው። ሪከመንድ ማድረጋችሁ እኔ ወደ የአርፒ ሶፍትዌር መታችሁ ኢንቨስት ብታደርጉ የተሻለ ይሆናል። ምክንያቱም በአርፒ ስራዎችን ማሰራት ማለት ቅንጦት አይደለም፣ ወይም ደግሞ ሌክዠሪ ነገር አይደለም። ላይክ ድርጅቱ ባለቤቱ መኪና እንደሚያስፈልገው ሁሉ ድርጅቱም ዘመናዊ የሆነ ሶፍትዌር ዘመናዊ የሆነ ዲጂታል ሶፍትዌር ያስፈልገዋል ማለት ነው። እና ላይክ ለሶፍትዌር የምታወጡት ወይም ለአርፒ ሶፍትዌር የምታወጡት ወጪ ቅንጦት አይደለም፣ ኢንቨስትመንት ነው። ሪተርን ኦን ሬቨኑን በ2 ዓመት በ3 ዓመት ውስጥ ቶሎ የምታገኙት ነውና፣ ሁለተኛ ደግሞ ፕሮፊታችሁንም በዛው ልክ ያሳድጋል። ትልቅ ቫልዩ አለው። እንጠቀምበት ወይም ተጠቀሙበት ለማለት ነው። አመሰግናለሁ።